ጤና ይስጥልኝ የኢትዮጵያ ሳተላይት ቴሌቪዥን ተመልካቾችና አድማጮች ዋሽንግተን ዲሲ ከሚገኘው ኢሳት ስቱዲዮ የሰዓቱን ዜና ይዤ ቀርቤያለሁ። ብርታዊት ግርማይ ነኝ። የአውሮፓ ህብረት የፓርላማ አባላት ህብረቱ ለእስር በተዳረጉ በዶክተር መረራ ጉዲና ጉዳይ ጣልቃ በመግባት ከእስር የሚፈቱበትን ሁኔታ እንዲያመቻቹ ጥሪ ማቅረባቸውን ዋሽንግተን ፖስት ጋዜጣ ሐሙስ ዘገበ። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር የሆኑት ዶክተር መረራ በኢትዮጵያ ተደንግጎ የሚገኘው የአስቸኳይ ጊዜ አዋጅ መመሪያን ተላልፈው ተገኝተዋል በሚል ረቡዕ በቁጥጥር ስር መዋላቸውን መዘገባችን ይታወሳል። የፓርቲው አመራር ዶክተር መረራ ከአንድ ሳምንት በፊት የአውሮፓ ህብረት ዋና መቀመጫ በሚገኝበት ብራስልስ ተገኝተው ከህብረቱ የፓርላማ አባላት ጋር ውይይት ማካሄዳቸው ይታወሳል። ከጉዟቸው መልስ ለእስር የተዳረጉት የኦፌኮ አመራሩ በብራስልስ ቆይታቸው ከግንቦት 7 አመራር ጋር ተገናኝተው መግለጫን ሰጥተዋል ሲል የአስቸኳይ ጊዜ አዋጁን ተግባራዊነት የሚከታተለው ኮማንድ ፖስት ሐሙስ አስታውቋል። ይሁንና የዶክተር መረራ ጉዲና መታሰር ተከትሎ የአውሮፓ ፓርላማ አባል የሆኑት አና ጎሜዝ ለህብረቱ የውጭ ጉዳይ ክፍል አስቸኳይ ደብዳቤን በማቅረብ የኢትዮጵያ ዋነኛ የልማት አጋር የሆነው ህብረቱ እርምጃ እንዲወስድ ጠይቀዋል። የኦፌኮ አመራር ለእስር መዳረግ የሀገሪቱ መንግስት ህብረቱ በተደጋጋሚ ለሚያቀርበው የዲሞክራሲ መከበር ጥያቄ ትኩረትን የማይሰጥ እንደሆነ ማሳያ ነው ሲሉ የፓርላማ አባሏ በጻፉት ደብዳቤ አስፍረዋል። የአውሮፓ ህብረቱ አሳሳቢ ነው ባሉት ጉዳይ ላይ አፋጣኝ እርምጃን የማይወስድ ከሆነ ድርጊቱ በኢትዮጵያ ያለውን የፖለቲካ ውጥረትና አለመረጋጋት ያሳስበዋል ሲሉ አና ጎሜዝ አክለው ገልጸዋል። ከአውሮፓ ጉዞ መልስ በአዲስ አበባ ቦሌ አውሮፕላን ማረፊያ ጣቢያ በቁጥጥር ስር ያሉት ዶክተር መረራ የስቃይ ሰለባ ሊሆኑ ይችላሉ የሚል ስጋት እንዳሳደረባቸው የህብረቱ የፓርላማ አባል በደብዳቤያቸው አመልክተዋል። ዋሽንግተን ፖስት እንዲሁም ቢቢሲ እና የተለያዩ ዓለም አቀፍ መገናኛ ብዙሃን የኦፌኮ አመራር ለእስር መዳረግን በተመለከተ ዘገባዎች ያቀረቡ የሚገኙ ሲሆን የዶክተር መረራ ጉዲናና ሁለት የቅርብ የቤተሰብ አባላትም በቁጥጥር ስር መዋላቸው ታውቋል። የፓርላማ አባሏ አና ጎሜዝ የህብረቱ የፓርላማ አባላት በወቅታዊ የኢትዮጵያ ጉዳዩ ዙሪያ ለመምከር ጋብዘዋቸው እንደነበር አስታውቀዋል። መንግስት የዶክተር መረራን መታሰር ቢያረጋግጥም ፍርድ ቤት ይቅረቡ አይቅረቡ የተሰጠው ዝርዝር መረጃ የለም። በሀገሪቱ ተደንግጎ ባለው የአስቸኳይ ጊዜ አዋጅ መሰረት ተጠርጣሪዎች ለእስር ከተዳረጉ በኋላ ፍርድ ቤት ሳይቀርቡ የጊዜ ገደብ በሌለው ሁኔታ በእስር እንደሚቆዩ ይገልጻል። የአዋጁ መውጣትን ተከትሎ ከ11000 በላይ ሰዎች ለእስር መዳረጋቸውን መንግስት በቅርቡ ይፋ ማድረጉ ይታወሳል። ይህ በእንዲህ እንዳለ የኢትዮጵያ መንግስት ዶክተር መረራ ጉዲናን ለእስር መዳረጉን በአገሪቱ ያለውን የፖለቲካ ውጥረት ወደ አለመረጋጋት ሊወስደው እንደሚችል አምነስቲ ኢንተርናሽናል ሐሙስ ገለጸ። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ አመራር በቁጥጥር ስር መዋላቸው ሐሳብን በነጻነት የመግለጽ መብት ላይ የተካሄደ አፈና ነው ሲሉ የሰብአዊ መብት ተሟጋቹ የምስራቅ አፍሪካ ምክትል ኃላፊ የሆኑት ሚቼሌ ካጋሪ አስታውቀዋል። መንግስት የወሰደው እርምጃ በሀገሪቱ ያለውን ውጥረት እንደሚያባብሰው ያሳሰቡት ተወካይዋ እርምጃው በኢትዮጵያ ያለውን ሁኔታ ለሚከታተሉ ዓለም አቀፍ አካላት ጥሪን ያስተጋባ ነው ሲሉ አክለው ገልጸዋል። አምነስቲ ኢንተርናሽናል ለአንድ ዓመት ያህል ጊዜ በኦሮሚያ ክልል በዘለቀውና በቅርቡ ወደ አማራ ክልል ከተዛመተው ህዝባዊ ተቃውሞ ጋር በተገናኘ ከ700 በላይ ሰዎች መገደላቸውን ሲያሳውቅ ቆይቷል። በስልጣን ላይ ያለው ገዢው የኢህአዴግ መንግስት በሀገሪቱ ያለውን የሰብአዊ መብት ረገጣ ትርጉም ባለው መልኩ ትኩረት ሊሰጠው እንደሚገባ የሰብአዊ መብት ተሟጋች ድርጅቱ አክሎ አሳስቧል። ዶክተር መረራ ጉዲና ለእስር በተዳረጉበት ዕለት የአስቸኳይ ጊዜ አዋጁን ተግባራዊነት የሚከታተለው ኮማንድ ፖስት ኃላፊና የመከላከያ ሚኒስትሩ ሲራጅ ፈርጌሳ አዋጁ በሀገሪቱ ላሉ ተቃዋሚ ፓርቲዎች ምቹ ሁኔታን ፈጥሯል ሲሉ መግለጫ መስጠታቸው ይታወሳል። የሂውማን ራይትስ ዎች ተመራማሪ የሆኑት ፍሊክስ ሆርን በበኩላቸው የኢትዮጵያ ባለስልጣናት ጥያቄ ያነሱ ካሉ አካላት ጋር ውይይት ይካሄዳል ሲሉ ቢገልጹም እያካሄዱት ያለው ነገር የተቃረነ ነው በማለት ለዋሽንግተን ፖስት ጋዜጣ አስረድተዋል። አሁን በስልጣን ላይ ባለው ስርዓት ውስጥ ከሚኒስትሮች ጀምሮ እስከ ታች እርከን የሚሰሩ በሙሉ የህዝባዊ ወያኔ ሓርነት ትግራይ አገልጋዮች መሆናቸውን በጀርመን ፍራንክፈርት የኢትዮጵያ ኤምባሲ ባልደረባ የነበሩ ገለጹ።
ከስርዓቱ ጋር በመቆየታቸው መጸጸታቸውንም የኢትዮጵያ ሕዝብ ይቅርታ ጠይቀው ከሕዝቡ ጎን በመሰለፍ ለለውጥ እንደሚሰሩ አስታውቀዋል። በጀርመን ፍራንክፈርት የኢትዮጵያ ቆንስላ ማዕረግ የዲያስፖራ ዘርፍ ኃላፊ በመሆን ሲያገለግሉ የቆዩትና በቅርቡ ከስርዓቱ የተለዩት አቶ ግርማ መንገሻ ይህንን የገለጹት ከኢሳት ጋር ባደረጉት ቃለ ምልልስ ሲሆን በኦህዴድ አባልነት ተቀላቅለው ስርዓቱ ለደረሰበት ኃላፊነት መብቃታቸውንም አስረድተዋል። ተጨማሪ ይዘናል እንግዲህ ወልዴ በቆንስላው ውስጥ ከሚሰሩት የኤምባሲው ሰራተኞች አብዛኞቹ የትግራይ ተወላጆች መሆናቸውን የገለጹት አቶ ግርማ መንገሻ በፍራንክፈርት ከተማ ከሚገኙ የስርዓቱ ደጋፊዎች 90% የትግራይ ተወላጆች መሆናቸውንም አስረድተዋል። የቀሩትም 10% የሚሆኑት ከተለያዩ ብሔረሰብ ቢሆኑም እነዚህ በአገር ቤት ንብረትና ንግድ ያላቸው መሆናቸውን አስረድተዋል። ከመካከላቸው 1% የሚሆኑት በቅንነት ሀገራቸውን እያሰቡ ከኤምባሲው ጋር ግንኙነት የሚያደርጉ መሆናቸውን ገልጸዋል። በዲያስፖራው ክፍል ኃላፊነታቸው ቁጥሮችን በማጋነንና በማዛባት ሪፖርት ሲያቀርቡ መቆየታቸውን ይህም የተለመደና በኃላፊዎች የሚደገፍ አሰራር እንደነበርም አብራርተዋል። ያላሉትም ጨመር አድርጎ ሪፖርት በውሸት መጻፍ ኮመን ነው የተለመደ ነው። እኔ ብዙ ጊዜ ቁጥር የኔ ከአባይ ግድብ ግንባታ ጋር ተያይዞ ኮሚኒቲውን በአመት አንድ ጊዜ በተለያዩ ከተሞችም እንደዚሁ እየዞርኩኝ የገቢ ማሰባሰቢያ እና ሌሎችም እንደገና ኢቨንቶች አሉ። የተሰበሰበው ሰው 50 ሰው ከመጣ 150 200 ሰው ከመጣ 500 ማለት የተለመደ ነው። ውሸቱን ሁሉም ሰው ይስማማበታል። ኮንስል ጀነራሉም ይስማማል፣ ያሉትም አባሎች ይስማማሉ። ለምን አጋነንክ ብሎ የሚጠይቀኝ ሰው የለም። ስለዚህ ስዋሽ ዝም ካሉኝ በቃ ትክክል ነው፣ እኔም ዋሻለሁ። ዝም ብዬ መዋሸት ነው። እንዲያውም በአንድ ወቅት ትዝ ይለኛል ቁጥሩን አቀራርቤ ገና እንደተመደብኩ ነው፣ ገና ነገሩ አልገባኝም። እኔ ፍሬሽ ስለነበርኩኝ ወደ 150 ሰው ነው 100 ሰው 80 ሰው የተሰበሰበበትን የባንዲራ ቀን ይሁን ምን ይሁን ብቻ ትዝ አይለኝም። ትክክል ወደዛ የሚቀራረብ ያውን እሱም አኪዩሬት አይደለም፣ ግን አቀራርቤ ስል ቁጥሩን ደልዞት ከፍ አድርጎ ጽፎ እንደገና ጻፉት ብዬ አስተካክዬው ያነበረ ሰው ማለት ነው። ያው ሪፖርት አይደለም ሪፖርት ብዙ ጊዜ ያው ሞቃርለሽ ነው ትልቅ በዲያስፖራ የብሔረሰብ ልማት ድርጅቶችን ለማቋቋም የተደረገው ጥረት አለመሳካቱን በደቡብ በኩል የልማት ማህበር ተብሎ የተቋቋመ ቢኖርም አባላቱ ራሳቸው አመራሮቹ ብቻ መሆናቸውን አስረድተዋል። የትግራይ ልማት ማህበር ግን ቀደም ሲልም የነበረ መሆኑን ተናግረዋል። በኦሮሚያ ክልል አመጽ በተቀጣጠለበት ወቅት አመጹን ተቆጣጥረናል የሚል መግለጫ እንዲሰጥ ተዘጋጅቶ ነበር ያሉት አቶ ግርማ መንገሻ የሟቾቹን ቁጥር እንዳንናገር እንከለከል ነበር ሲሉ ማስታውሰዋል። በኢትዮጵያ ሰብአዊ መብት ይዞታ ላይ ዓለም አቀፍ ድርጅቶች የሚሰጡት መግለጫ እንዲለዝብ ስራ ይሰጠን ነበር ያሉት አቶ ግርማ መንገሻ ሰብአዊ መብት አለመርገጥ እየተቻለ ሪፖርት መደበቅ እንደማይገባቸው ለኢሳት ገልጸዋል። በአጠቃላይ በስርዓቱ ውስጥ ከትግራይ ተወላጆች ውጪ ያሉ ከሚኒስትር እስከ ተራ ሰራተኛ ሚናቸው አገልጋይነት መሆኑንም በመዘርዘር ስልጣን በህወሓት ሰዎች እጅ መሆኑን አስረድተዋል። እኛ በተለይ የትግራይ ተወላጅ ያልሆነ በሙሉ ነው ማለት ከላይ ጀምሮ ከሚኒስቴር ጀምሮ እስከ ታች ወረዳ ወይም ቀበሌ ሹም ሆኖ የሚሰራ የትግራይ ተወላጅ ያልሆነ በሙሉ አጋሰስ ነው። እኛ አጋሰስ ማለት ለሸክም የተፈጠረ እንስሳ ማለት ነው። የሚጫን እንስሳ ማለት ነው። የማይናገር እንስሳ በትልቅ እህል ውሃ በማያሰኝ ዱላ ሲጀለጥ አመመኝ የማይል ደከመኝ የማይል ይሄን ወደዚህ ዙር ሲባል የሚዞር ሂድ ሲባል የሚሄድ የሚጫነውን በሙሉ ተሸክሞ እስኪወድቅ ድረስ እየዳከረ የሚለፋ እንስሳ ማለት ነው። እኛ ማለት እሱ ነው። በል የተባለው እንላለን። ካጋሰሶች ደግሞ ብዙዎቹ ማለት ይችላል። ብዙዎቹ አጋሰሶች ዋነኞቹን ወያኔዎቹን ለመምሰል ከወያኔዎቹ የበለጠ በኃይለኛ ደም ስራቸው እስኪገታተር ድረስ በቃ የመንግስቱን ፖሊሲ ህዝቡ እንዲቀበለው የሆነ የሰውነት እንቅስቃሴ ሁሉ የእጅ ምናምን ምልክት እያሳዩ የሚሞቱ የሚሟሟቱ አሉ።
ውድ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ከቀሪ የሰዓት ዝግጅቶች ጋር መልካም ቆይታ። ተወላጆች መሆናቸውን የገለጹት አቶ ግርማ መንገሻ በፍራንክፈርት ከተማ ከሚገኙ የሥርዓቱ ደጋፊዎች 90% የትግራይ ተወላጆች መሆናቸውንም አስረድተዋል። የቀሩትም 10% የሚሆኑት ከተለያዩ ብሔረሰብ ቢሆኑም እነዚህ በአገር ቤት ንብረትና ንግድ ያላቸው መሆናቸውን አስረድተዋል። ከመካከላቸው 1% የሚሆኑት በቅንነት ሀገራቸውን እያሰቡ ከኤምባሲው ጋር ግንኙነት የሚያደርጉ መሆናቸውን ገልጸዋል። በዲያስፖራው ክፍል ኃላፊነታቸው ቁጥሮችን በማጋነንና በማዛባት ሪፖርት ሲያቀርቡ መቆየታቸውን ይህም የተለመደና በኃላፊዎች የሚደገፍ አሰራር እንደነበርም አብራርተዋል። ያላሉትም ጨመር አድርጎ ሪፖርት በውሸት መጻፍ ኮመን ነው የተለመደ። እኔ ብዙ ጊዜ ቁጥር እኔ ከአባይ ግድብ ግንባታ ጋር ተያይዞ ኮሚኒቲውን በአመት አንድ ጊዜ በተለያዩ ከተሞችም እንደዚሁ እየዞርኩኝ የገቢ ማሰባሰቢያ እና ሌሎችም እንደገና ኢቨንቶች አሉ። የተሰበሰበው ሰው 50 ሰው ከመጣ 150 200 ሰው ከመጣ 500 ማለት የተለመደ ነው። ውሸቱን ሁሉም ሰው ይስማማበታል። ኮንስል ጀነራሉም ይስማማል፣ ያሉትም አባሎች ይስማማሉ። ለምን አጋነንክ ብሎ የሚጠይቀኝ ሰው የለም። ስለዚህ ስዋሽ ዝም ካሉኝ በቃ ትክክል ነው። መታሰር ተከትሎ የአውሮፓ ፓርላማ አባል የሆኑት አና ጎሜዝ ለህብረቱ የውጭ ጉዳይ ክፍል አስቸኳይ ደብዳቤን በማቅረብ የኢትዮጵያ ዋነኛ የልማት አጋር የሆነው ህብረቱ እርምጃ እንዲወስድ ጠይቀዋል። የኦፌኮ አመራር ለእስር መዳረግ የሀገሪቱ መንግስት ህብረቱ በተደጋጋሚ ለሚያቀርበው የዲሞክራሲ መከበር ጥያቄ ትኩረትን የማይሰጥ እንደሆነ ማሳያ ነው ሲሉ የፓርላማ አባሏ በጻፉት ደብዳቤ አስፍረዋል። የአውሮፓ ህብረቱ አሳሳቢ ነው ባሉት ጉዳይ ላይ አፋጣኝ እርምጃን የማይወስድ ከሆነ ድርጊቱ በኢትዮጵያ ያለውን የፖለቲካ ውጥረትና አለመረጋጋት ያሳስበዋል ሲሉ አና ጎሜዝ አክለው ገልጸዋል። ከአውሮፓ ጉዞ መልስ በአዲስ አበባ ቦሌ አውሮፕላን ማረፊያ ጣቢያ በቁጥጥር ስር ያሉት ዶክተር መረራ የስቃይ ሰለባ ሊሆኑ ይችላሉ የሚል ስጋት እንዳሳደረባቸው የህብረቱ የፓርላማ አባል በደብዳቤያቸው አመልክተዋል። ዋሽንግተን ፖስት እንዲሁም ቢቢሲ እና የተለያዩ ዓለም አቀፍ መገናኛ ብዙሃን የኦፌኮ አመራር ለእስር መዳረግን በተመለከተ ዘገባዎች ያቀርቡ የሚገኙ ሲሆን የዶክተር መረራ ጉዲናና ሁለት የቅርብ የቤተሰብ አባላትም በቁጥጥር ስር መዋላቸው ታውቋል። የፓርላማ አባሏ አና ጎሜዝ የህብረቱ የፓርላማ አባላት በወቅታዊ የኢትዮጵያ ጉዳዩ ዙሪያ ለመምከር ጋብዘዋቸው እንደነበር አስታውቀዋል። መንግስት የዶክተር መረራን መታሰር ቢያረጋግጥም ፍርድ ቤት ይቅረቡ የተሰጠው ዝርዝር መረጃ የለም። በሀገሪቱ ተደንግጎ ባለው የአስቸኳይ ጊዜ አዋጅ መሰረት ተጠርጣሪዎች ለእስር ከተዳረጉ በኋላ ፍርድ ቤት ሳይቀርቡ የጊዜ ገደብ በሌለው ሁኔታ በእስር እንደሚቆዩ ይገልጻል። የአዋጁ መውጣትን ተከትሎ ከ11000 በላይ ሰዎች ለእስር መዳረጋቸውን መንግስት በቅርቡ ይፋ ማድረጉ ይታወሳል። ይህ በእንዲህ እንዳለ የኢትዮጵያ መንግስት ዶክተር መረራ ጉዲናን ለእስር መዳረጉን በአገሪቱ ያለውን የፖለቲካ ውጥረት ወደ አለመረጋጋት ሊወስደው እንደሚችል አምነስቲ ኢንተርናሽናል ሐሙስ ገለጸ። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ አመራር በቁጥጥር ስር መዋላቸው ሐሳብን በነጻነት የመግለጽ መብት ላይ የተካሄደ አፈና ነው ሲሉ የሰብአዊ መብት ተሟጋቹ የምስራቅ አፍሪካ ምክትል ኃላፊ የሆኑት ሚቼሌ ካጋሪ አስታውቀዋል። መንግስት የወሰደው እርምጃም በሀገሪቱ ያለውን ውጥረት እንደሚያባብሰው ያሳሰቡት ተወካይዋ እርምጃው በኢትዮጵያ ያለውን ሁኔታ ለሚከታተሉ ዓለም አቀፍ አካላት ጥሪን ያስተጋባ ነው ሲሉ አክለው ገልጸዋል። አምነስቲ ኢንተርናሽናል ለአንድ ዓመት ያህል ጊዜ በኦሮሚያ ክልል በዘለቀውና በቅርቡ ወደ አማራ ክልል ከተዛመተው ህዝባዊ ተቃውሞ ጋር በተገናኘ ከ700 በላይ ሰዎች መገደላቸውን ሲያሳውቅ ቆይቷል። በስልጣን ላይ ያለው ገዢው የኢህአዴግ መንግስት
በሀገሪቱ ያለውን የሰብአዊ መብት ረገጣ ትርጉም ባለው መልኩ ትኩረት ሊሰጠው እንደሚገባ የሰብአዊ መብት ተሟጋች ድርጅቱ አክሎ አሳስቧል። ዶክተር ጤና ይስጥልኝ የኢትዮጵያ ሳተላይት ቴሌቪዥን ተመልካቾችና አድማጮች ዋሽንግተን ዲሲ ከሚገኘው ኢሳት ስቱዲዮ የሰዓቱን ዜና ይዤ ቀርብ ያለው ብርታዊት ግርማይ ነኝ። የአውሮፓ ህብረት የፓርላማ አባላት ህብረቱ ለእስር በተዳረጉ በዶክተር መራራ ጉዲና ጉዳይ ጣልቃ በመግባት ከእስር የሚፈቱበትን ሁኔታ እንዲያመቻቹ ጥሪ ማቅረባቸውን ዋሽንግተን ፖስት ጋዜጣ ሐሙስ ዘገበ። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር የሆኑት ዶክተር መራራ በኢትዮጵያ ተደንግጎ የሚገኘው የአስቸኳይ ጊዜ አዋጅ መመሪያን ተላልፈው ተገኝተዋል በሚል ረቡዕ በቁጥጥር ስር መዋላቸውን መዘገባችን ይታወሳል። የፓርቲው አመራር ዶክተር መራራ ከአንድ ሳምንት በፊት የአውሮፓ ህብረት ዋና መቀመጫ በሚገኝበት ብራስልስ ተገኝተው ከህብረቱ የፓርላማ አባላት ጋር ውይይት ማካሄዳቸው ይታወሳል። ከጉዟቸው መልስ ለእስር የተዳረጉት የኦፌኮ አመራሩ በብራስልስ ቆይታቸው ከግንቦት 7 አመራር ጋር ተገናኝተው መግለጫን ሰጥተዋል ሲል የአስቸኳይ ጊዜ አዋጁን ተግባራዊነት የሚከታተለው ኮማንድ ፖስት ሐሙስ አስታውቋል። ይሁንና የዶክተር መራራ ጉዲና ለእስር በተዳረጉበት ዕለት የአስቸኳይ ጊዜ አዋጁን ተግባራዊነት የሚከታተለው ኮማንድ ፖስት ኃላፊና የመከላከያ ሚኒስትሩ ሲራጅ ፈርጌሳ አዋጁ በሀገሪቱ ላሉ ተቃዋሚ ፓርቲዎች ምቹ ሁኔታን ፈጥሯል ሲሉ መግለጫ መስጠታቸው ይታወሳል። የሂውማን ራይትስ ዎች ተመራማሪ የሆኑት ፍሊክስ ሆርን በበኩላቸው የኢትዮጵያ ባለስልጣናት ጥያቄ ያነሱ ካሉ አካላት ጋር ውይይት ይካሄዳል ሲሉ ቢገልጹም እያካሄዱት ያለው ነገር የተቃረነ ነው በማለት ለዋሽንግተን ፖስት ጋዜጣ አስረድተዋል። አሁን በስልጣን ላይ ባለው ስርዓት ውስጥ ከሚኒስትሮች ጀምሮ እስከ ታች እርከን የሚሰሩ በሙሉ የህዝባዊ ወያኔ ሓርነት ትግራይ አገልጋዮች መሆናቸውን በጀርመን ፍራንክፈርት የኢትዮጵያ ኤምባሲ ባልደረባ የነበሩ ገለጹ። ከስርዓቱ ጋር በመቆየታቸው መጸጸታቸውንም የኢትዮጵያ ህዝብ ይቅርታ ጠይቀው ከህዝቡ ጎን በመሰለፍ ለለውጥ እንደሚሰሩ አስታውቀዋል። በጀርመን ፍራንክፈርት የኢትዮጵያ ቆንስላ ማዕረግ የዲያስፖራ ዘርፍ ኃላፊ በመሆን ሲያገለግሉ የቆዩትና በቅርቡ ከስርዓቱ የተለዩት አቶ ግርማ መንገሻ ይህንን የገለጹት ከኢሳት ጋር ባደረጉት ቃለ ምልልስ ሲሆን በኦህዴድ አባልነት ተቀላቅለው ስርዓቱ ለደረሰበት ኃላፊነት መብቃታቸውንም አስረድተዋል። ተጨማሪ ይዘናል እንግድ ወልዴ። በቆንስላው ውስጥ ከሚሰሩት የኤምባሲው ሰራተኞች አብዛኞቹ የትግራይ